እዚህ ምድር ላይ በኖርኩበት አጭር እድሜ ህይወት ብዙ ነገር ቀጥታ አስተምራኛለች። አሁንም ደግሞ እኔን ለማስተማር በጣም እያለፋች ነው። ህይወት ማናት ደግሞ? ሰላም ጤና ይስጥልኝ። ናኦል ወርቁ እባላለሁ። በዚህች አጭር እድሜ ከተረዷቸው ነገሮች መካከል አንዱን ምናልባትም ዛሬ በሁለት እግሬ ቆሜ እንዲሄድ የረዳኝን ነገር እንዲሁም ደግሞ ለወደፊት ህይወቴ እያገዘኝ ያለ ወይም ትልቅ ደረጃ ላይ ሊያደርሰኝ ይችላል ብዬ የማስበውን ነገር ዛሬ አካፍላችኋለሁ። ውድቀት የምትለዋን ቃል አብዛኞቻችን እንፈራታለን። ግን ህይወት ውስጥ እንደ መውደቅ ያለ አስተማሪ ነገር የለም። ዙሪያችሁን ተመልከቱ። የተሳካላቸው ሰዎች፣ አሁን ላይ ትልቅ ደረጃ ላይ የደረሱ ሰዎችን ተመልከቱ። ማን አለ ሳይወድቅ እዚህ ጋ የደረሰ? እኔ እንደው በዚህ እድሜ የገባኝ ነገር ብዙ ታላላቆች አሉ። ፈጣሪ አይወደኝም፣ እኔ ምንም ነገር አይሳካልኝም፣ የ40 ቀን እድሌ ነው፣ እኔ ለምንም ነገር አልተፈጠርኩም። ይህ ሀሳብ ቢገባቸው ብዬ በጣም እመኛቸዋለሁ። የሆነ ታሪክ ላካፍላችሁ። አስተሳሰቤን ሙሉ ለሙሉ የቀየረው ታሪክ ነው ብዬ አስባለሁ። የሆነ ቀን መንገድ ላይ እየሄድኩ አስፋልት ላይ ነው እና በጣም እድሜያቸው የገፋ በግምት 85 ዓመት የሆናቸው አዛውንት ከዘራቸውን ይዘው እያለፉ ነው እና አስፋልቱ ላይ ሲደርሱ አስፋልት መሻገር አልቻሉም እና ልጄ አስፋልት አሻግረኝ አሉኝ። ከዛ ያው እጃቸውን ይዤ አስፋልቱን አሻገርኳቸው። እንደ አጋጣሚ አንድ አይነት መንገድ ነበር የምንሄደው እና አንድ ላይ መሄድ ጀመርን። ከዛ ስማቸውን አስተዋወቁኝ፣ ነገሩኝ እና ሳያቸው በጣም ደክመዋል። ለመራመድ እየከበዳቸው ነው የሚራመዱት እና በውስጤ አይ የትልቅ ሰው ነገር እያልኩ እንደዚህ እድሜዎት ገፍቶ እንደዚህ ደክመው እንደዚህ መራመድ አቅቶት አደጋ ቢደርስቦትስ ቢወድቁስ ቤቶ ቁጭ አይሉም እንዴ? ረፍት አያደርጉም እንዴ ብዬ ጠየኳቸው። ገርሙኝ ማለት ነው። አይ ልጄ ወክ ማድረግ በጣም ስለምወድ ነው፣ መራመድ በጣም ስለምወድ ነው አሉ እና ጉዳት ቢደርስቦትስ ብዬ ጠየኳቸው እና እዛች ሞመንት ላይ የነገሩኝ ቃል ናት ዛሬ ላይ ህይወቴን ቀይሮታል ብዬ ማስበው። ምን አሉ ይመስላችሁ? በህይወት የሚያስደስትህንና ለውስጥ ሰላም የሚሰጥህን ነገር ኖሮ ማለፍ ነው መኖር የሚባለው አሉ። ልክ ነህ፣ ልወድቅ እችላለሁ፣ ልጎዳ እችላለሁ፣ ግን ይሁን ቢያንስ መወደውን ነገር በህይወት አድርጌያለሁ። ለውስጥ ሰላም የሚሰጠኝን ነገር ሰርቼ ነው የተጎዳሁት፣ ተነስቼ መራመድ አይቀርም ድጋሚ ብለው መለሱልኝ። በጣም ነው ሂት ያደረገኝ ቃል እና እኔ እንዴት ነው የተረዳሁት መሰላችሁ? ዛሬ ላይ ትልቅ ብለን የምናስባቸው ሰዎች የሆነ ቦታ ላይ ወድቀዋል። ያኔ ሲወድቁ ተስፋ ቢቆርጡ ኖረው ዛሬ ላይ ያላቸው ስም አይኖርም ነበር። ገበሬው የሚዘራትን ስንዴ ተመልከቱ። ለመብቀል እና ለማበብ እንዲሁም ደግሞ ብዙ ሺህ ህዝብ ለመመገብ የግድ ወደ አፈር ስር መውደቅ አለባት። እንደውም መውደቅ ብቻ አይደለም፣ ከወደቀች በኋላ አፈር ውስጥ መግባት አለባት። ትቀበርና ትጠፋለች፣ በቃ ትታይ። አብዛኞቻችንም እንደዚህ አይነት ውድቀት ሊያጋጥመን ይችላል። ወዳጄ ያለህን ነገር ሁላ ልታጣ ትችላለህ። ዛሬ ላይ ምንም ነገር ላይኖር ይችላል። ግን ተስፋ ካልቆረጥክ ነገ ጧት ምሳሌ ሆነ ለሰው ልትመክር የምትችል ሰው ትሆናለህ። ሞቲቬት ላደርጋችሁ ምናምን አይደለም የመጣሁት። ግን የተረዳሁት ነገር ምንድን ነው? መድረስ ከምንፈልግበት ቦታ ወደኋላ የሚጎትተን ውድቀትና ፈተና መድረስ ወደምንፈልግበት ቦታ አስፈንጥሮ ሊያወረውረን ነው። ስለዚህ ወዳጄ 3 ልትወድቅ ትችላለህ፣ 10 ጊዜ ከዛም በላይ ልንወድቅ እንችላለን። ግን ዋናው ተመልሰን እንነሳለን። ውድቀት የሰውን ትክክለኛ ማንነት ገልጾ ያሳያል። አብዛኞቻችን እዚህ ምድር ላይ ስንኖር ተመችቶን መኖር ነው የምንፈልገው። በቃ ምንም ችግር የለም ደስታ ብቻ። ግን አይሆንም እንደሱ። ስለዚህ የምልላችሁ ነው ነገ አሳካዋለሁ ብለን ለምናስበው ነገር መውደቃችን ግዴታ ነው። ራሳችንን ነገ የምናይበት ቦታ ላይ አይደለም፣ ለሱ መደፋት ያስፈልጋል። እንደዛች ስንዴ በአፈር ውስጥ ተደፍነን ነው የምናብበው እንጂ ያቺ ስንዴ እኮ ዝም ብላ ደረቅ ቦታ ላይ ወይ ድንጋይ ላይ ብትወድቅ እኮ አትበቅልም ነበር አይደለም። ስለዚህ ከላያችን መጥቶ የሚደፍነን ችግር ያስፈልጋል ሁልጊዜ።